ሃይ ቤተሰብ ዛሬ ማሳያችሁ ለስክስክ የሚሆን ሹሩባ ነው። ስክስክ ስፌት ነው እንትንምለው እና ሹሩባውን ላሳያችሁ ነው ዛሬ። እንደምታዩት ከመሃል ከፈልኩና መሃል ላይ ያሉትን የሚቀሩትን ጸጉር ማለት ነው ወደፊት ሁለቱን ሰራኋቸው በቀኝና በግራ ማለት ነው። ከዛ እዚህ ጋር ደግሞ በቀኝና በግራ ያሉትን ደግሞ ወደ ኋላ ሁለት በቀኝም በግራም ሁለቱን ደግሞ ወደ ኋላ ሰራቸዋለሁ ማለት ነው። እንደምታዩት ወደ ኋላ ስሰራ ወደፊት ያመጣሁት ጸጉር የከፈልኩበት መሃል ላይ እዛ ጋር ነው ማቆመው። ሁለቱን ወደ ኋላ ሰርቼ እዛ ጋር ቆምኩት ማለት ነው። በዛ በኩልም አንድ አይነት ሹሩባ ሰራሁት። አሁን ወደ ጎንም ስሰሩ አንድ አይነት ቦታ ነው የምታቆሙትና ከኋላ ያለውን ያው ወፈር አድርጋችሁ ሹሩባውን ትሰሩታላችሁ ማለት ነው። ስለዚህ በጎን ያለውንም ሹሩባ መሃል ላይ ይቆማል ማለት ነው። ከዛ ሁለት እያረጋችሁ ወደ ኋላ ተሰሩታላችሁ። ልክ እዚህ ጋር አሁን ሁለቱን ቀጭን ስለሆነ ሁለቱን አንድ ላይ ደባለቁትና ባንድ መስመር ወደ ኋላ ወሰድኩት ማለት ነው። ከዛ እቺ ቁጥርጥሯን ጆይን አደረኳት። መቀላቀል በጣም ቀላል ነው። ሹሩባውን ስትሰሩ ወደታች አያችሁት? ሁለቱን ቀጭን ባንድ እንትን ማለት ነው ባንድ ሹሩባ ወደታች እዚህ ጋር ማስገብቼ ወደታች ሰራሁት ማለት ነው። ከዛ መጨረሻ ላይ ያው አንድ ሹሩባ ይቀራል። እሱን ሹሩባ በዚህ በቀኝም በግራም ያለውን አስገባዋለሁ ማለት ነው። ባንድ ሹሩባ ላይ ሁለቱንም ማስገባት ትችላላችሁ። እንደምታዩት ሁለቱንም በዚህም በዛም ያለውን አስገባሁት ማለት ነው። እንደምነግራችሁ ሁሉ ጊዜ አንድ ሹሩባ ብቻ ነች የምትቀረው። ሹሩባው ይሄን ይመስላል። ፓርት 2 ደግሞ ስፌቱን አሳያችኋለሁ። ቴንክ ዩ ባይ